ሰላም ውድ የተከበራችሁ የቲኪታካ ዩቲዩብ ቻናል እንዲሁም ቴሌግራም ቻናል ቤተሰቦች እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ እንድናይ የፈለኩት ድንቅ ባለ ተሰጥኦ ተጫዋች የሆነው ስለ ኬናን ኤልዲዝ ነው። ወደ ፕሮግራሙ ከመግባቴ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም ደግሞ ለእግር ኳስ ወዳድ ሰዎች ሼር በማድረግ ተደራሽነታችን እንድታሰፉልን በአክብሮት እጠይቃለሁ። በመቀጠል ወደ ፕሮግራሙ ቀጥታ እንገባለን ማለት ነው። ድንቁ ባለ ተሰጥኦ የታላላቅ ክለቦች አይን ማረፊያ የሆነው የአሮጊቶቹ ተጫዋች ቱርካዊው የ21 ዓመት ወጣት ተጫዋች ኬናን ኤልዲዝ በዜግነቱ ቱርካዊ የሆነው ኬናን ኤልዲዝ በአሁኑ ሰዓት በጣሊያን ሴሪአ በጁቬ ቤት ድንቅ አቋሙን እያሳየ የሚገኝ ወጣት ተጫዋች ነው። ተጫዋቹ በዘንድሮ ውድድር ዓመት የታላላቅ ክለቦችን አይን መሳብ ችሏል። የተጫዋቹ መነሻ ባቫሪያኑ ባየር ሙኒክ የነበረ ሲሆን በባየር ሙኒክ አንደር 19 ተጫውቷል። ከዛ ነው ከጀርመን ሊግ ወደ ጣሊያን ሴሪያ የመጣው ማለት ነው። በዘንድሮ የጣሊያን ሴሪያ በተደረገው በስድስቱም ጨዋታዎች ተጫዋቹ መሳተፍ ችሏል ማለት ነው። ኢንተርናሽናል ብሬክ መጥቶ ለሀገሩ ለቱርክ እስከሚጫወት ድረስ ለቡድኑ ለዩቬንቱስ 6 ጨዋታዎች ተጫውተዋል። በቋሚነት ጀምረዋል ማለት ነው። በአጠቃላይ 517 ደቂቃዎችን ተጫውቶ በዘንድሮ ውድድር ዘመን ማለት ነው 1 ጎልና 3 አሲስት ማድረግ ችሏል። እስካሁን በተደረገው በስድስቱ ጨዋታዎች በአንጻራዊነት ሲታይ 7.61 ሬቲንግ አግኝቷል ማለት ነው። ተጫዋቹ በጣም የሚደንቅ የፓሲንግ፣ ሹቲንግ፣ ድሪብሊንግ እንዲሁም ጌም ሪዲንግ የምንለው ጨዋታን የማንበብ ችሎታ አለው ማለት ነው። በተጨማሪም ደግሞ ከርቭ ተደርጎ የሚመታ ተጠማዞ የሚመቱ ኳሶች ላይ በጣም ችሎታ ያለው ድንቅ ተጫዋች ነው። እስካሁን በስድስቱ ጨዋታዎች በጣሊያን ሴሪያ በተደረጉት ማለት ነው 12 ሹቶችን ማድረግ ሲችል በስድስት ጨዋታ ማለት ነው በአማካይ በአንድ ጨዋታ 2 ማለት ነው 2 ሹት ማለት ነው። ከነዛ መካከል 5ቱ ኦን ታርጌት ነበሩ። ተጫዋቹ ቀደም እንዳልኩት ፓሲንግ ችሎታው በጣም የላቀ ነው። በዛ መሰረት ዘንድሮ 3 አሲስት አድርጓል። 177 የተሳኩ ቅብሎችን አድርጓል ማለት ነው። 17 የጎል ዕድሎችን ለቡድን አጋሮቹ መፍጠር ችሏል ማለት ነው። ሌላው ደግሞ ወደ ቦክስ የሚደረጉ ኳሶች በዘንድሮ ውድድር ዓመት 8 የተሳኩ ክሮሶች አድርጓል። ሌላው ችሎታው እንደተናገርኩት ድሪብሊንግ ችሎታ ነው። ዘንድሮ በ6 ጨዋታ 10 የተሳኩ ድሪብሎች አድርጓል። እንደሚታወቀው ጣሊያን ሴሪ ውስጥ አብዛኛው ጊዜ መከላከል እንጂ እንደ ድሪብል ምናምን የሚታይበት ሊግ አይደለም። 339 ተቾች ሲያደርግ በዘንድሮ ውድድር ዓመት አያው ተቹ በተቃራኒ ቡድኖች ሳጥን ውስጥ ነበር ማለት ነው። ሌላው እሱ ከኳስ ጋራ ምቾ ስላለው ከኳስ ጋራ ብዙውን ጊዜ ስለሚያሳልፍ 7 ፋውሎችንም ማሸነፍ ችሏል ማለት ነው። እሱ ላይ በተሰሩት የልጁ ጸባይ በጣም አስገራሚ ነው። በጣሊያን ሴሪ በተጫወተባቸው ጨዋታዎች እስካሁን ድረስ ምንም አይነት ቀይ ካርድ የሚሆን ቢጫ ካርድ አልተመለከተም። በባለፈው የውድድር ዓመት ስታትሱን ብንመለከት በአጠቃላይ 2405 ደቂቃዎችን መጫወት ችለዋል በጣሊያን ሴሪው ማለት ነው። በውድድር ዘመኑም 7 ጎሎችን ሲያስቆጥር 4ቱን ለቡድን አጋሮቹ አመቻችቶ አስቀብለዋል ማለት ነው። በተጠናቀቀው የውድድር ዘመንም 847 ፓሶችን ሲያደርግ 57 ቻንስ ክሬት አድርጓል። በአጠቃላይ በውድድር ዘመኑ 1635 ተች አድርጓል። በዛም ዘመን ማለት ነው ባለቀው ውድድር ዘመን 2405 ደቂቃዎች ተጫውቶ በውድድር ዘመኑ ማለት ነው 2 ቢጫ ካርድ እና 1 ቀይ ካርድ ብቻ ነው የተመለከተው። አሁን ላይ ተጫዋቹ በትላልቅ ቡድኖች እየተፈለገ ነው። በሮመር ደረጃ ቢሆንም ሪያል ማድሪድ የሚባሉ አሉ። ቼልሲ አብረሮ ይህንን ተጫዋች እየፈለገ ነው። ሌላኛው የእንግሊዝ ክለብ አርሰናልም የዚህ ተጫዋች ፈላጊ ሆኖ ብቅ ብለዋል ማለት ነው። ወደፊት ዓለምን ይቆጣጠራሉ ተብሎ ከሚጠበቁት በእግር ኳስ ማለት ነው ኬናን ኤልዲዝ አንዱ ነው። ተጫዋቹ ሲጫወት እንመለከት ራሱ ተጫዋቹ ሲጫወት ተመልካችን የሚያዝናና ተሰጥኦ ያለው ድንቅ ባለ ተሰጥኦ ተጫዋች ነው። ይሄ ድንቅ ተጫዋች ከአሮጊቶቹ ከጁቬንቱስ በጥር አሊያም በክረምት ይለቃል ተብሎ ይጠበቃል። መዳረሻውም አንድ የአውሮፓ ትልቅ ክለብ ሊሆን እንደሚችል ብዙ ዘገባዎች እያሳዩ ይገኛሉ ማለት ነው። እናንተስ ይህንን ተጫዋች እንዴት አያችሁት? ኬናን ኤልዲዝ ድንቁ ባለ ተሰጥኦ እንዴት አያችሁት? ስለ ተጫዋቹ ሀሳባችሁን በኮሜንት ልታሳውቁን ትችላላችሁ። ዛሬ ይዤላችሁ የመጣሁት ፕሮግራም ይህንን ይመስል ነበር። ፕሮግራሙ ከተመቻችሁ ላይክ ማድረግና ሰብስክራይብ ማድረግ እንዳትረሱ። ወደ ቴሌግራም ግሩፓችንም ብትገቡ ቲኪታካ እግር ኳስ ብላችሁ በዛም አለን ሰርች ብታደርጉ ተዛለን
በየቀኑ ክስተት የሆኑ ተጫዋቾች መረጃ እዛ ላይ እንለቃለን። ለዛሬው ይህንን ፕሮግራም በዚሁ እንቋጭና መልካም ቀን ይሁንላችሁ።